ሰላም እንደምን አላችሁ? አሁን ለሚመጣው ሰኔ ወይም ደግሞ ከዛ በኋላ ላሉት ኤግዚት ኤግዛሞች የምትፈተኑ ተማሪዎች ከሆናችሁ ይህ ቪዲዮ ለእናንተ ነው። ይህን ቪዲዮ የሰራሁላችሁ እንደምታውቁት የኤግዚት ኤግዛም ፈተና መልቲፕል ቾይስ ኮስችን ናቸው፣ ምርጫ ናቸው። እነዚህን ምርጫ ጥያቄዎች በቀላሉና ኢፌክቲቭ የሆነ መልክ እንዴት መመለስ እንደምትችሉ ነው። ይህንም በ8 አጠቃላይ ስቴፖች ያሳያችኋለሁ። የመጀመሪያው ሪድ ዘ ኮስችንስ ቢፎር ዘ ኦፕሽንስ። ሁል ጊዜ ማድረግ ያለባችሁ ምርጫ ጥያቄዎች ስትሰሩ ጥያቄውን ማድረግ ምርጫ ብቻ ሳይሆን የትኛውንም አይነት ጥያቄ ስትሰሩ የመጀመሪያው ማድረግ ያለባችሁ ነገር ምንድነው? አንደርስታንድ ዘ ኮስችንስ። ዝም ብላችሁ ዘላችሁ ወደ መልሱ አትግቡ። መልሱ ጋር ከመሄዳችሁ በፊት ጥያቄው ምንድን ነው የሚለው ኤግዛክት የሆነ ሚኒንጉ ማወቅ አለባችሁ። ኢቭን እዛ ውስጥ የማታውቁት ወርድ እንኳን ባይኖር በራሳችሁ አረዳድ መረዳት አለባችሁ። የራሳችሁ አረዳድ ስህተት ሊሆን ይችላል። ስለሱ አትጨነቁ። ብዙ ጀስት ቢ ራሽናል ሆናችሁ ያሉትን ቃላቶች ተጠቅማችሁ ጥያቄውን ለመረዳት ሞክሩ። ብዙ ጊዜ ጥያቄ ውስጥ ኤክሴፕሽናል የሆኑ ወርዶች ይኖራሉ። ለምሳሌ ኖት ትሩ፣ ኤክሴፕት፣ ቤዝ፣ ሞስት ላይክሊ፣ ፎልስ፣ ዋቴቨር የሚሉ እዛ ስቴትመንቱን የሚቀይሩ ወርዶች አሉ። እነሱን አይደንቲፋይ ማድረግ ይኖርባችኋል። ምክንያቱም እነዚህን አለማወቅ፣ ይህን አለመለየት። ለምሳሌ ጆን ዘ ፎሎዊንግ ኢዝ ኖት ትሩ እያለ እናንተ ትሩ የሆነውን መምረጥ የለባችሁም። ኖት ትሩ የሚለውን ማወቅ አለባችሁ ማለት ነው። የመጀመሪያው ስቴፕ እሱ ነው። ሁለተኛው ኤሊሚኔት ሮንግ አንሰርስ ፈርስት። ሁለተኛው ማድረግ ያለባችሁ ነገር ምንድን ነው? ኦኬ ጥያቄውን ተረድታችኋል። ዝም ብላችሁ መልሱን ከመፈለጋችሁ በፊት የምታውቁት ነገር እዛ ውስጥ ያለ መልስ ላይሆን የሚችል ነገር ካለ እሱን ትፈልጋላችሁ። ድሌት ኢት፣ እሱን ድሌት ታደርጋላችሁ ማለት ነው። ለምሳሌ 4 ምርጫ ነው የሚሰጣችሁ። ከአራቱ ውስጥ ሁለቱን ካወቃችሁት ወይም ደግሞ አንዱን ካወቃችሁት 3 ምርጫ ይቀራችኋል ማለት ነው። ስለዚህ ምርጫችሁ ምን ይሆናል ማለት ነው? 3 ይሆናል ማለት ነው። ከ4 ወደ 3 ዝቅ ይላል ማለት ነው። ሶስተኛውን መገመት ከቻላችሁ እሱንም ኤሊሚኔት ማድረግ ትችላላችሁ። ከዛ ምን እየሆነ ይሄዳል ማለት ነው? 2 ይሆናል። 50-50 ይሆናል ማለት ነው ቻንሳችሁ የማግኘትና የማጣት እድላችሁ ማለት ነው። ኦልዌይስ ሰርች ፎር ሮንግ አንሰርስ ኤንድ ኤሊሚኔት ኢት። እሱን ዲሌት ማድረግ አትርሱ። ሶስተኛው ዌት ፎር አብሶሉት ወርድስ። የምታውቁት እንደለታችሁ። ከዛ ውጭ ግን ቀሪዎች ምርጫዎች ላይ ከተወዛገባችሁ የማታውቁት ነገር ከሆነ ጀስት ሰርች ፎር አብሶሉት ወርድስ። ብዙ ጊዜ ኮንፊውዚንግ ምርጫዎች የሚኖሩት የሆነ ቃላቶች ይኖራቸዋል ውስጣችሁ ላይ ተመሳሳይ ስቴትመንት ሆኖ ውስጥ ላይ ግን የሆነ ቃላቶች ይገባሉ። እነሱን መፈለግ አለባችሁ። ለምሳሌ ላይክ ኦልዌይስ፣ ኔቨር፣ ኦንሊ፣ ኦል የሚባሉ ነገሮች ዴይ ኤክስትሪም ናቸው በባህሪያቸው። ሪል ወርድ ላይ እንደምታውቁት ደግሞ ኤክስትሪም የሚባል ነገር የለም። ስለዚህ አብሶሊት የሆኑ ወርዶች ካሉ እነሱ መፈለግ አለባቸው። አብሶሊት ወርድ ያለበት ምርጫ ካለ እሱ የመሆን እድል የለውም ማለት ነው። ለምሳሌ ፎልስ ከሆነ እሱ ነው፣ ትሩ ከሆነ ደግሞ እሱ ላይሆን ይችላል እንደማለት ነው። አራተኛው ዩዝ ሎጂክስ ዌን ዩ አር አንሹር። እርግጠኛ ካልሆናችሁ እንግዲህ እስካሁን ያለው የመጣንባቸው ነገሮች ላይ እርግጠኛ ካልሆናችሁ ጥያቄውን ተረድታችኋል፣ ሎጂካል የሆኑ መንገዶች መከተል ነው። ፓተርኖችን ማየት፣ ኢንኮንሲስተንስ የሆኑ የማይገጣጠሙ የሚጋጩ ነገሮች። ለምሳሌ ምርጫው ውስጥ 2 ተቃራኒ ነገሮች ካሉ አንደኛው መልስ አይደለም ማለት ነው። ስለዚህ ሁለቱን ታከቧቸዋላችሁ። ከሁለት አንዱ ይደለታል እንደማለት ነው። ከዛ ደግሞ ሌሎች 2 ምርጫዎች ለምሳሌ አንደኛው ፍጹም ስለሌላ ነገር የሚያወራ ከሆነ እሱ ሌላ ነገር ነው ማለት ነው። እንደዚህ እያደረጋችሁ ዩ ካን ኤሊሚኔት፣ ከዛ ሎጂካል በሆነ መንገድ ወደ መልሱ መሄድ ትችላላችሁ ማለት ነው። አምስተኛውን ቼንጅ አንሰርስ ኬርፉሊ። ብዙ ጊዜ መልስ ከመረጥን በኋላ ወደኋላ ስንመለስ መልሶችን ለመቀየር ብዙ ጥረት እናደርጋለን። ዩዥዋሊ እንደሚባለው ኦልዌይስ ፈርስት ኢንስቲንክት ኢዝ ማች ቤተር ይባላል። መጀመሪያ የምትመልሱት መልስ ብዙ ጊዜ ትክክል ነው ይባላል። በት ኢፍ ዩ ፋይንድ ሪል የሆነ ሚስቴክ፣ ለምሳሌ የቁጥር ስህተት ካለ በግልጽ ሳትረዱት አሁን የተረዳችሁት ነገር ካለ ዩ ካን ቼንጅ ዘ አንሰር፣ አዘርዋይዝ ጀስት ሊቭ ኢት፣ ብትተውት ነው የሚሻለው። ስድስተኛውን ዶንት ጌት ስታክ። ይሄ ማለት ነው ማለት ነው ጥያቄ ስትሰሩ አንዳንድ ከባድ ጥያቄዎች ይገጥሟቸዋል። የምታውቋቸው ይመስሏቸው ግን ደግሞ እርግጠኛ ሆናችሁ ያላወቃችኋቸው ጥያቄዎች ይኖራሉ። እነሱ ጥያቄዎች ላይ እነሱን በማብሰልሰል እነሱን ካልኩሌት በማድረግ እነሱን በማውጣትና በማስገባት ጊዜያችሁን ማባከን የለባችሁ። ጀስት ትራይት፣ ቅድም የመጣንባቸውን ስቴፖች ሞክሯቸው፣ ከዛ ገስ አድርጋችሁ ማለፍ አለባችሁ። ስታክ ማድረግ የለባችሁም። ቢኮዝ ታይም ማኔጅመንት ኢዝ ክሪቲካል ኢን ኤቭሪ ኤግዛም። አይደለም እንደዚህ የናሽናል ኤግዛሞች የክላስ ውስጥ ፈተና ቢሆን ታይም ማኔጅመንት በጣም ክሩሻል። የትኛውን ፈተና 3 ሌቭል ይኖረዋል። ሲምፕል የሆኑ ቀላል ጥያቄዎች ይኖራሉ፣ ሚዲየም የሆኑ ከዛ ዲፊካልት ጥያቄዎች አሉ። እነዚህ ዲፊካልት ጥያቄዎች በባህሪያቸው ኮንፊውዚንግ ናቸው። ዶንት ዌስት ዩር ታይም ኦን ዲፊካልት ኮስችንስ። ኦልዌይስ ኢዚ የሆኑ ጥያቄዎች አሉ። ሰርች ፎር ኢዚ ኮስችንስ። ማርኮችን ነው መሰብሰብ ያለባቸው። 100 ጥያቄ ካለ ከ100 ውስጥ ለምሳሌ 20 ጥያቄ በጣም ዲፊካልት ከሆነ እናንተ 80 ላይ ማተኮር ያለባችሁ ማለት ነው። 80 ላይ ለምሳሌ 60 መልሳችሁ ማለት እኮ አለፋችሁ ማለት ነው። ሰርች ፎር ኢዚ ማርክስ ኤንድ ዶንት ጌት ስታክ። በቃ ሞክሩት፣ ካልሆነ ጃምፕ ኢት።
7ኛው ስታይ ካልም ኤንድ ፎከስድ። ብዙ ጊዜ አእምሮ ወደዚህ ወደዛ ይባዝናል። እንደዚህ አይነት ነገር ሲገጥማችሁ መደናገጥ ላብላብ ሲላችሁ እንደሱ አይነት ነገር ካለ ጀስት ተንፍሱ። ቁጭ ብላችሁ ለ2 ደቂቃ ለ1 ደቂቃ ለ3 ደቂቃ ራሳችሁን ለማረጋጋት ሞክሩ። ከዛ በኋላ ነው መመለስ ያለባችሁ። በድንጋጤ ሆኖ ፈተና አይሰራም። በፍጹም መረጋጋት ያስፈልጋል። ኦኬ ብላችሁ ወደ ውስጣችሁ መረጋጋት፣ መተንፈስ፣ ካልም መሆን አለባችሁ። 8ኛውና የመጨረሻው ፕራክቲስ ዊዝ ፓስት ኮስችንስ። እስካሁን ያወራናቸውን ነገሮች በምንድነው ማረጋጋት የምትችሉትኝ? አንደኛ የፈተና ቀን፣ ሁለተኛው ግን በራሳችሁ ፈተናዎችን በመፈተን ነው። ራሳችሁን በማረጋጋት ሰዓት በመያዝ ዝም ብላችሁ ጊዜ መባከን ሳይሆን ሰዓት በመያዝ ታይም ሊሚት ማስቀመጥ። ለምሳሌ 50 ጥያቄ ካገኛችሁ 50 ጥያቄ በኤግዚት ኤግዛም ሳይንስ ስንት ሰዓት ይሰጠኛል? ኦኬ 1 ሰዓት ከሆነ በ1 ሰዓት ውስጥ ለመጨረስ ጀስት ፋይት ፎር ኢት። ልክ ኤግዚት ኤግዛም እንደምትፈተኑ አድርጋችሁ ማለት ነው። መልስ ማየት የለም ምናምን ማየት የለም። ጀስት አንሰር ዘ ኮስችንስ ኦንሊ። ከዛ በኋላ ወደ መልሱ ትመለሳላችሁ። ሰዓታችሁን ታያላችሁ። ከዛ አቅማችሁን እያጎለበታችሁ ትሄዳላችሁ ማለት ነው። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ያስቀምጡልኝ። ቴሌግራም ግሩፕ ጆይን አድርጉ። ማቴሪያሎችን እልክላችኋለሁ፣ ጥያቄዎችን እልክላችኋለሁ። ታንኪዩ